እኔ ሶስተኛ ነው የወጣሁት። አንደኛ ምናምን አልወጣም። አንደኛ አልወጣም ግን ሶስተኛ ምናምን አለ። አረ ሙሽን ብትጠይቃት ይኖራል የሸለምኩት መጽሐፍ መቤቴ ሄጄ ያሳይሻለሁ። ማርያምን አለ ቹቼ እያለሁ ምናምን ስትወጣ መጽሐፍ የምትሸለመው አሉ ምናምን አይጠፉም። ማርያም ምናልባት እንትን ለክ አሁን ለምሳሌ ትንሽ ቀዝቀዝ ያለው ምናምን በዛ ታይም ዝም ብሏል ለህፃን እያለ መቼስ የሆነ ወደድኩ ምናምን የሚባለው ነገር እንደዚህ አይነት ነገር ምናምን ገጥሟቸው ያውቃል? እንደው ካለ የሆነ አይ እኔ አሁን እንትን አይደለም ያንሸራተተኝ አጠር አድርጋችሁ ሴት ምናምን አይደለም ያንሸራተተኝ ላይክ ከጀማ ጋር ስትወጣ ስትይ በዩኒፎርም መፈረክ አለ ምናምን በቃ ኧረ ነፍ ነገር አለ። ቤት እየፎገረን እንመለሳለን። አሁን ወደ ቤት ስትሄድ ክላስ የለም እንዲህ ነው መምህር አልነበረም ምናምን እያልን ለመተኛት ብቻ ትገባለህ። በቃ በዛ ሰዓት የምናስብ አሁን እኔ የማስበው የነበረው ዘንጦ መታየት ነው። እዛ ትምህርት ምናምን አብዛኛው እንደዛ ነው ስለመናገር ማርያም እንደዛ ነው። አብዛኛው እንደዛ ነው። አሁን እንዴት መሰለ ለማወቅ አልነበረም እየተማረን የነበረው ለመማር ነበር እየተማረን ተማረ ለመባል ቆጥሮ ለመጨረስ ከሆነ ሰዓት በኋላ እንደዛ ሆነ ህይወቴ በቃ ለእንትን ለማለት ከዛ ግቢ እነ ማርክን ጓደኞቼ እናቴ ሄድሽ ደርሶታል ሄዶ ይማራለች። እኔ አልሄድም አልኩ። ወንድሜ ምን ያስተምርሃል አለ ሂድ አለ። አልሄድም ሞት ቢመጣ እኔ አልማርም ግቢ። ምክንያቱም ለፈተና ግቢ ነው የተፈተነው እና በጣም እንደውም ግቢ ይብሳል ለመበላሸት በጣም ይብሳል። ላይፍ ምናምን የሚባል ነገር ነበር። አሁን ለምሳሌ እኔ አሁን በፊት የግቢ ላይፍ ማየት እፈልጋለሁ ምናምን እል ነበር። ያ ጉት አላደረብህም ነበር? ኧረ 7 ቀን ነው ምናምን ነው እዚያ የቆየ ነው። ገባን በቃ እንደማይሆን ገባኝ። ምክንያቱም ሴቶቹም አይፈሩም። ሰቀቀን ሆነብኝ መቤት እዛማ እናቴ ተሙታሪ ዩኒቨርሲቲ ያሉ ሴቶቹም አዛናቸው ምናምን በቃ የማይሆን ሙድ ውስጥ እንደምገባ ገባኝ። በቃ እዚህ ልሞክር አልኩኝ። ምክንያቱም እዛ ከሄድኩ እንደምበላሽ ታወቀኝ። አሁን ሱስ ላልገባ እችላለሁ ምናምን ግን ማይሆን ነገር እንደሚገጥመኝ ተሰማኝና እግዚአብሔር የሚያዘጋጅልን እንግዲህ ስለነበር ብዙ ነገሮችን እግዚአብሔር ወደዚህ ያመጣኝ ነው። አሁን ማንም ይቆጭ ያለ አይመስለኝም ቤት ራሱ። ግቢ ግን የምር ከባድ ነገር ነው። እኔ እንጃ በዚህ ሰዓት ላይ እንዴት እንደሆነ ባላቅም ጫና ስላሌለባቸው ቤተሰብ ምናምን ስላሌለ ከወንድ በላይ ሴቱ ራሱ ያስፈራል። በጣም ያስፈራል። ማርያምን ያስፈራል። አንተ እዛ በቃ ዝም ብለሽ ቁጭ አትልም ዶርም ውስጥ አይደል? ትወጣለህ ምናምን ዝም ብለን በጀማ እንዙር ምናምን ሲባል ሴቶች ክብ ሰርተው ይለቅፈዋል ምናምን መከራ ነበር በዛ ሰዓት። አራዛ ነው ወንዱን ቢፈልግ ሁሉም ነገር ነው ቀላል ነው ታውቃለህ። አያያይ ያልኩ በቃ ቤትም ምንም አልተናገርኩም አልፈልግም ያልኩት ቀጥታ አልሄድም። እዛ ሁሉም ነገር እንደሆነ ሆነ እንግዲህ እግዚአብሔር ይመስገን። እግዚአብሔር ያለው ሆኗል።